በውሸት አንድ ልጅን ወህኒ ቤት ወረወርካት፣ ለዛም የሚያደራ ልጅክን። ሴራውንም ሆን ብላችሁ ሁለታችሁ እንዳቀናበራችሁት ግልጽ ነው። መጀመሪያን የምሰራበትን ቢላዋ ወሰዳችሁ፣ ከዛ ደግሞ ማህደርን በመግደል እኔ ገደልኳት ማስመሰል ፈለጋችሁ። ድሮም እውነት የቆመችው ለየዋሆች ነው። እሺ እችን እስስት የምትልን ነገር እንዳታምናት እያልኩ ነው። ትሰምኛለሽ? አሁን ሲያንቺ ነገር ከአቅሜ በላይ እየሆነብኝ ነው። እዚህ ቤት ውስጥ መኖር የምትፈልጊ ከሆነ እኔ በምልሽ መንገድ ብቻ ነው መጓዝ ያለብሽ። አረ ካልተጓዝኩስ እንደምን አታልጥለኝ ነው? አያደርገውም ብለሽ የምታስቢ ከሆነ በጣም ተሳስተሻል። ምክንያቱም ሁላችሁ የምትጨነቁት ስለ ራሳችሁ ጉዳይ ብቻ ነው። አንድ ቀን እንኳን ስለ እኔ ጤና አስባችሁ አታውቁም። ወንድምሽ እኮ ነው። ቢያንስ ለጤንነቱ ትንሽ እንኳን አታስቢለት? ይልቁኑ አንድ ነገር ከጠቀመሽ ልንገርሽ፣ ወይኔ ቤት ወርውሬሽ ከመበስበስሽ በፊት ከዚህ ከቤት በሰላም ውልቅ በይልኝ። ምን አይነት ሴራ እንዳሰብሽ ባላቅም፣ እኔ ግን መቼም ቢሆን እዝራና ጋሽን ለአውሬ ጥያቸው አልሄድም። አይደለ? አውሬው የዛ ጊዜ ማን እንደሆነ አብረን ያለ የማትረቢ። በስተመጨረሻ ሀብል የእዝራን ልብ ለማሸነፍ ችላለች። እንግዲህ አቶ እስክንድር ማናቸውንም ሳይሰሙ ከሀብል ጎን ለመቆም ሀብል መጥፎ ልጅ እንዳልሆነችና ይሄ ሁሉ ነገር እንኳን ያደረገችው በእናቷ ግፊት ሊሆን ይችላል እንጂ ሀብል መጥፎ ልጅ እንዳልሆነች እኔ በደንብ አውቃለሁ በማለት የማናቸውንም ነገር አልሰማም በማለት ከሀብል ጎን ቆመው ነበረ። አሁን ላይ እዝራ ሀብልን አይኗን ማየት አልፈልግም፣ ከዚህ ቤት እንድትወጣ ፈልጋለሁ በማለት ለአባቱ ሲናገር፣ አቶ እስክንድር ግን በጭራሽ ከፈለግ አንተ መውጣት ትችላለህ እንጂ ሀብል ግን ከዚህ ቤት አትወጣም ብለው እዛ ቤት እንድትቆይ አድርገዋታል። ሀብልም የተፈጠረውን አንድ በአንድ ለአቶ እስክንድር ካስረዳቻቸው በኋላ አቶ እስክንድርም ሀብልን የተናገረችውን ነገር በማመን ይረዷታል። እዝራ ግን ይህንን ቤት ለቀሽ እንድትወጪ እፈልጋለሁኝ፣ እዚህ ቤት አይንሽን ማየት አልፈልግም እያለ ጠዋት በማታ ይጨቀጭቃታል። ነገር ግን አቶ እስክንድር ከፈለግ ካንተ መውጣት ትችላለህ፣ ሀብልን ግን እንድትናገራት አልፈልግም ብለዋል። ቢሆንም ግን እዝራ ሀብልን ጠልቷት ሳይሆን የተፈጠረው ነገር ስላበሳጨውና ስለያዘው እንጂ በጭራሽ ሀብልን በደንብ አድርገው ወዷታል። ይህንን ነገር ደግሞ አቶ እስክንድርም ቢሆኑ ያውቃሉ። ሀብል እዚህ ቤት ያለሁት እዝራን ስለወደድኩት እንጂ በእናቴ ተንኮልና ሴራ ምክንያት አይደለም። ምንም እዚህ ቤት የገባሁት በእሷ ሴራ ቢሆንም ነገር ግን እዝራን የመጀመሪያ ያየሁት ቀን ነበር የወደድኩት በማለት ለአቶ እስክንድር ተናግራለች። አሁን ላይ እዚህ ቤት ውስጥ ያልተጠበቀና ያልታሰበ ነገር ተፈጥሮ ድብልቅልቅ ወጥቷል። የእዝራም እህት እንግዲህ ጭራሽ ያልተጠበቀችውና ያልታሰበችው ሰው በማሂደር ግድያ ተጠርጥራ እስር ቤት ገብታለች። እሷም እንዳደረገችው እንግዲህ ለአክስቷ ስትናገር ነበረ። ነገር ግን እሷ እቅዷ በሀብል አሳባ ሀብልን ከዛ ቤት ለማስወጣትና እስር ቤት ለማስወርወር እንደሆነ ተናግራለች። ያደረገችውም ሀብል ትጠቀምበት በነበረው ቢላዋ እንደሆነ ስትናገር ነበር በራሷ አንደበት። አቶ እስክንድርም ይህንን ነገር በስልክ ስታወራ ከሰማት በኋላ ልጃቸውን አሳልፈው ለፖሊስ ሰጥተዋል። ይህ ሁሉ ነገር እየተፈጠረው ሀብልን እስር ቤት ለመዶል እና ከዛ ቤት ውስጥ ለማስወጣትም እንደሆነ ጭምር ሴራቸውንም ደርሰውበታል። እንግዲህ አቶ እስክንድር ይህንን ነገር ሲሰሙ ሁለቴ እንኳን ሳያስቡ ወዲያውኑ ነበር ልጃቸውን አሳልፈው ለሕግ የሰጡት። እሷም አንተ አባት ልትባል አትችልም፣ እንዴት አባት ልጁን አሳልፎ ይሰጣል በማለት በአቶ እስክንድር በጣም እንዳዘነችባቸው ነበር ስትናገር የነበረው። ቢሆንም ግን አቶ እስክንድር ይህንን ነገር እያየሁና ሰምቼ ዝም ማለት አልችልም፣ በጣም አዝናለሁ በማለት ነበር የተናገሩት። አቶ እስክንድር እንግዲህ ምን ያክል ፍትሐዊ ሰው እንደሆኑ መረዳት እንችላለን። ምንንም አሁን ላይ ከዛ ቤት ውስጥ መውጣቷን ተከትሎ እንደገና እዛ ቤት ውስጥ ተመልሳ ለመግባት እያሰበች ነው። ነገር ግን እንዴት አድርጌ ነው እዛ ቤት ውስጥ የምገባው የሚለውን ነገር እያሰበችበት ነው። አክስትየዋን እንግዲህ ጎዳና ላይ ባገኘቻት ሰዓት ነበረ እዛ ቤት ውስጥ እመለሳለሁ በማለት እየዛተችባት የነበረው። ነገር ግን እዛ ቤት ውስጥ እንዴት አድርጋ አቶ እስክንድርን ማሳመን እንዳለባት ስለምታውቅ ይህንን ነገር አክስትየዋ ስለምታውቅ
ከዚህ በኋላ ድራማ መስራት ይኖርብኛል በማለት በድንጋይ ራሷን በማድማትና ራሷን የተጎዳች አስመስላ ነበረ ወደ ቤት ሄደችው። በዛን ሰዓት እንግዲህ መነን መንገድ ላይ አግኝታ እንደዚህ አድርጋ አስደበደበችኝ በማለት ጥፋቱን ሁሉ ወደ እሷ ለማማካኘት እየሞከረች ነበረ። ሀብል ግን የሁለታቸውም ይህንን የዚህም ቤት ሀብት ለራሳቸው ለማድረግ ትልቅ ፉክክር ውስጥ እንደገባችሁ አውቃለሁ። ነገር ግን እናቴ ይህንን ነገር እንደማታደርግ በደንብ አውቃለሁ። አሁንም ቢሆን የሚያንቺ ተንኮል ነው የሚሆነው በማለት ስትናገራት ነበረ። እሷ ግን አይን ያወጣ ውሸት ነበር ስትዋሽ የነበረው። ማሂደርንም የገደለቻት እራሷ ሀብል ናት። ስለዚህ እንዴት ነው አንተ አምነህ እዚህ ቤት ያስቀመጥካት በማለት እሷ አሁንም ቢሆን የእናቷ ተባባሪ ናት እያለች ነበር ለአቶ እስክንድር ስትናገር የነበረው። አቶ እስክንድር ግን አፏን እንድትዘጋና ከዚህ በኋላ ምንም ነገር እንዳትናገር ካስጠነቅቋት በኋላ ቤቱን ለቀሽልኝ እንድትውጪ ይፈልጋለሁ በማለት ነበር የተናገሩት። አጸደና ምህረት እንግዲህ በሀብል ላይ ሌላ ያቀዱት እቅድ አለ። እሱም ምንድን ነው? እሷን ከዛ ከእስር ቤት ነፃ የሚያደርጋት ነገር ቢኖር ይህንን ነገር እንዲያደርግላት ያዘዘችው ሰው መጥቶ ቃሉን እንዲሰጥና ያዘዘችውም ደግሞ ሀብል እንደሆነች እንዲናገር ለማድረግ ነበረ ማለት ነው። ያንን ካላደረገ ግን ትልቅ እርምጃ እንደሚወሰድበት ነበረ ምህረት ሀሳቡን ያመጣችው ማለት ነው። ነገር ግን አጸደ ደግሞ አይ እንደዛ ሳይሆን እሱ ራሱ እስር ቤት እንዲገባ ነው የምናደርገው እያለች ነበረ። ምክንያቱም እህቱን በማገት እሱን አስፈራርተን ራሱ እንዳደረገው ተናግሮ ራሱ እስር ቤት እንዲገባ እናደርገዋለን ብላ ነው እቅዱን እያወጣችው ማለት ነው። ይህንን ነገር የምታከናውነው ደግሞ እንግዲህ አጸደ ናት ማለት ነው። አጸደ አሁን ላይ ይህንን ነገር ለማድረግ ጉዞዋን ጀምራለች። እንግዲህ ምህረትም ምናልባትም ደግሞ ከዛ ከእስር ቤት ከወጣች ሀብል ጋር ትልቅ ጦርነት እንደሚፈጠር እርግጥ ነው ማለት ነው። ምክንያቱም ማንም ሰው ቢሆን ሀብል እዛ ቤት ውስጥ እንድትቆይ አይፈልጉም። በዛ ላይ አሁን ላይ እዝራ ለሀብል ያለው አመለካከት እየተቀየረና እየወደዳት መጥቷል ማለት ነው። ምክንያቱም የማሂደር ፍቅር የውሸት እንደሆነ ተረድቷል። እንግዲህ ማሂደር ለገንዘብ ብላ እንደቀረበችውና እንደዚሁም ደግሞ የገዛ አክስቱ እንዳመጣቻት ሲያውቅ ወዲያውኑ ነበረ እየጠላትና ከዛ ቤት እያባረራት ማለት ነው። አሁን ላይ ግን ሀብል ለአባቱ የምትሰጠው እንክብካቤና እንደዚሁም ደግሞ ለሰው ልጅ ያላት ፍቅር ገዝቶታል ማለት ነው። እንግዲህ ሀብልን ቢወዳትም ነገር ግን ውዴታውን ሊገልጽላት አልቻለም። አቶ እስክንድርም ይህንን ነገር ስለተረዱ ከዛ ቤት እንድትወጣ አላደረጓትም ማለት ነው። እንግዲህ መነን ወደዛ ቤት ለመመለስ የምትችለውን ነገር ሁሉን ለማድረግ እንደምትሞክር ነበር ስትዝት የነበረው። ነገር ግን ሀብልን ነው እዛ ቤት ውስጥ ምክንያት አድርጋ እና ተጠቅማባት ልትገባ የምትሞክረው። ነገር ግን ሀብል ከዚህ በኋላ እኔ ያንቺ ተባባሪ ልሆንልሽ አልችልም፣ እስከ ዛሬ ድረስ እየተጫወትሽብኝ ይበቃል ብላ ልትተባበራት እንደማትችል እርግጥ ነው። ምክንያቱም እስከ ዛሬ ድረስ እዛ ቤት ውስጥም የቆየችው እሷ እያስፈራራቻትና አቶ እስክንድርም ይህንን ነገር ቢሰሙ ምናልባት በድንጋጤ ይሞታሉ በማለት ፈርታ ነበረ። አሁን ላይ ግን ሁሉም እውነት ይፋ ስለሆነ ምንም የምፈራበት ነገር የለም። ስለዚህ ልተባበርሽ አልችልም በማለት ነው የምትናገረው ማለት ነው። እንግዲህ ምንንም ቢሆን ሀብል እዛ ቤት ውስጥ እንድትገባ እንደማትፈቅድላት እርግጥ ነው። እንግዲህ መነን እዛ ቤት ውስጥ የምትገባው ለምን እንደሆነና ምን ፈልጋ እንደሆነ ሀብል ጠንቅቃ ስለምታውቅ ከዚህ በኋላ ለማንም ሰው ቢሆን አሳልፌ ልሰጣቸው አልችልም ነበር ስትል የነበረው። እንግዲህ አሁን ላይ በአጸደና በምንን መካከል ያለው ጦርነት እንደቀጠለ ነው። ቢሆንም ግን ሀብል ከዚህ በኋላ ጋሼንና እዝራን ለጠላቶች አሳልፌ አልሰጣቸውም በማለት ልትከላከልላቸው እንደምትችል ጭምር ነበር ስትናገር የነበረው። ከሁሉም ይልቅ የሁለቱን ሴራ በደንብ ጠንቅቃ የምታውቀው ሀብል ስለሆነች እነሱን ለመጠበቅ ግዴታዋ እንደሆነ ነው ስትናገር የነበረው። እዝራ ግን አሁንም ቢሆን ሀብልን እንደማይወዳት እና በጣም እንደሚጠላት እዛ ቤት ውስጥ ልትኖር እንደማይፈልግ ነው እያስመሰለ ያለው። ነገር ግን በውስጡ ሀብልን እንደወደዳት በደንብ እርግጥ ነው ማለት ነው። እንግዲህ ሀብልን እዝራን እንደወደደችው ከዚህ ቀደም ለአቶ እስክንድር ሳይቀር ተናግራለች።
አሁን በቀጣይ ደግሞ የአጸደ ተንኮልና ሴራ ተጋልጦ እሷም ልክ እንደ እህቷ ማለትም እንደ ምህረት እስር ቤት መግባት አለባት ወይም ከዛ ቤት መውጣት ይኖርባታል። እዛ ቤት ውስጥ በሰላም መኖር ይኖርባቸዋል ማለት ነው። እንግዲህ ሀብልና እዝራ ተጋብተው ማለትም እንግዲህ ተጋብተዋል የውሸትም ቢሆን ማለት ነው። ነገር ግን ጋብቻቸው ወደ እውነት ተቀይረው በፍቅርና በሰላም መኖር አለባቸው። እንደዚሁም አቶ እስክንድር ደግሞ መዳን አለባቸው ማለት ነው። እንግዲህ የኔ ሀሳብ ነው። እናንተም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ውድ የሀብል ድራማ ተከታታዮች ለሀይሚ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ እያደረጋችሁ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ በዝት ይበልልኝ።